እንግዲህ እንደምትመለከቱት በመጀመሪያ ስራዬ የምትመለከቱትን ብር አትርፌያለሁ አውጥቻለሁ ማለት ነው። እንግዲህ ለእናንተም ከኔ በላይ እንደምትሰሩ አሳያችኋለሁ። 5 ደቂቃ ራሱ ይበዛል። 5 ደቂቃ ሳይሞላ ሙሉ ፕሮሰሱን አሳያችኋለሁ። ትኩረት ሰጣችሁኝ ተከታተሉ። እንግዲህ ቀጥታ ወደ ቪዲዮ ሙሉ አንድ ባንድ ማሳያችሁ ይሆናል። ከታች ሊንኩን አስቀምጥላችኋለሁ። እንግዲህ አፕም አለ ማውረድ ትችላላችሁ ማለት ነው። እንግዲህ እንደዚህ ያመጥልናል። ፊቸሩ እጅግ በጣም ቀላል ነው። እኔ አንዴ ስለገባው ሎጊን ብዬ ገባለሁ ማለት ነው። እናንተ ሬጂስተር ስትሉ ስማችሁን ፓስወርዳችሁን 6 ዲጂት በቃ አለቀ። ከዛ በኋላ መግባት ነው ማለት ነው። እጅግ በጣም ቀላል ነው ማለት ነው። ለካውን ፊቸሩ እንደዚህ ያመጥልናል ማለት ነው። እንግዲህ ማይ ኦርደር አለ፣ ኢንቪቴሽን ማየት እንችላለን፣ የገዛነውን ማየት እንችላለን። ኢንቪቴሽን ኮፒ ሊንክ ብለን መላክ እንችላለን። ባጭሩ ይሄን ይመስላል። አሁን አገዛዙን ሙሉ አንድ ባንድ አሳያችኋለሁ። እንግዲህ ልናስገባ ነው። ሪቻርጅ እንላለን። ባለ 200 ባለ 500 ባለ 800 አለ። እንግዲህ እኛ ባለ 200 እንመርጣለን። ፔ1 ፔ4 ሚላለ እኛ በፔ2 ይሻላል። በፔ2 እንመርጣለን። ጀማሪ ስትሆኑ ባለ 200 ቢሆን ለእናንተ ምርጥ ነው ብዬ አስባለሁ። እንግዲህ ኮፒ እንላለን። በኬ የሚጀምር ስም ነው እንግዲህ ማለት ነው። ቀጥታ ወደ ንግድ ባንክ እንገባለን ማለት ነው። ንግድ ባንክ ሲቢ አፕ ሞባይል ከሌላችሁ ብትከፍቱት ጥሩ ነው ማለት ነው። እንግዲህ እንደምትመለከቱት ፒናችንን ሞልተን ንግድ ባንክ እየገባን ነው ማለት ነው። ጋይስ ለኔ ራሱ ገና እያየሁት ነው። አዲሱ ንግድ ባንክ አፕዴት ነበረው። እንግዲህ ያው ገና ኤዲት ሳረግ እያየሁ ነው። ያው ብለር አርጎት ምናን በጥቁር ምናን ማየት ሁሉ አልቻልኩም። እንግዲህ ምን ታረጋላችሁ? ትራንስፈር ምትሏን ተነካላችሁ። ከዛ በኋላ ፔስት ትላላችሁ። ቅድም ያለውን ኤፍቲ ምትሏን ኮፒ እንላለን። ኤፍቲ ከምትሏ ጀምሮ ኮፒ ብለን እንግዲህ ኤፍቲ ምትሏን ካጣችሁ ሲኤምኤስ ላይ ገብታችሁ ሙሉ ጽፋችሁ ፔስት ማድረግ ትችላላችሁ። እምቢ ካላችሁም ደግሞ ማናጀር አሉ። ማናጀሮችን ማውራት ትችላላችሁ። ግን እምቢ አይላችሁም። እኔ ግን በንግድ ባንክ ገብታችሁ በአፑ ላይ እዛው ኤፍቲን ማግኘት ትችላላችሁ። እንግዲህ አሁን አፕዴቱ እምቢ ብሎኝ ነው። እንግዲህ እዛው ኮፒ ብላችሁ ፔስት ማለት ትችላላችሁ ማለት ነው። እንግዲህ አሁን እኔ ኤፍቲዋን ፔስት ብዬ እንግዲህ ሰብሚት እለዋለሁ ማለት ነው። ይሄው እንደምትመለከቱት 200 ብር ሰክሰስፉል ተቀበለውኛል ማለት ነው። እንግዲህ አሁን ኦልሞስት ጨርሰናል። የ200 ብር እንደምታዩት አለ እንግዲህ ማለት ነው። አሁን በዚህ በ200 ብሩ እንገዛለን ማለት ነው። ቀጥታ በ200 ብሩ እንገዛለን ማለት ነው። እንደዚህ ያመጣልናል። የት ነው የምንገዛው ካላችሁ አሁን አሳያችኋለሁ ማለት ነው። አሁን እንግዲህ ቀጥታ ሆም ነው ያለነው ማለት ነው። እዚች ጋር ማከብላችሁ ላይ እሷን አንድ ጊዜ ክሊክ እናረጋታለን ማለት ነው። ያው በ200 ብር በቀን 50 ብር ትሰራላችሁ ለ3 ቀን ማለት ነው። በ3 ቀን ውስጥ ብሩ ይገብላችኋል ማለት ነው። እንግዲህ በተሳካ ሁኔታ ገዝቶልናል ማለት ነው። በአጭሩ በቀን 50 ብር ይሰርልናል ማለት ነው። 150 ብር ነው ምናተርፈው ማለት ነው በ3 ቀን ውስጥ ማለት ነው። ድጋሚ መግዛት እንችላለን ማለት ነው። በ500 ብር ካስገባን ደግሞ በቀን 60 ብር ይሰራናል። ለ5 ቀን ይሰርልናል። ከዛ በኋላ ለ5 ቀን ከሰራልን በኋላ 300 ብር እናተርፋለን ማለት ነው በ5 ቀን ውስጥ ማለት ነው። እና ደግሞ ዊዝድሮ የምናረገው ከቀኑ 3 ሰዓት እስከ 9 ሰዓት ባለው ጊዜ ውስጥ ነው ዊዝድሮ የምናረገው ማለት ነው። እጅግ በጣም ቀላል ነው። ከሰኞ እስከ አርብ ነው ዊዝድሮ የምናረገው። እንግዲህ 2 ወር ቆይቷል። እንግዲህ ቶሎ ገብታችሁ ቶሎ ማትረፍ ነው። እንግዲህ በጣም ጥሩ ነው ማለት ነው። እና ሌላ ያልነገርኳችሁ ነገር ቢኖር ራሱ ደስ የሚለው ነገር አውቶማቲክ ራሱ ነው የሚሰራልን። ራሱ በቃ አውቶማቲክ ራሱ ነው የሚሰራልን ማለት ነው። የተለየ ነገር አናረግም። በቃ ራሱ ከፈለጋችሁ ከ3 ቀን በኋላ ተመልሳችሁ ስትመጡ ብሩ ተሰርቶ ታገኛላችሁ። እና ከ3 ሰዓት እስከ 9 ሰዓት መሆኑን ቼክ አድርጋችሁ ዊዝድሮ ታዛላችሁ። በ3 ሰዓት ባልሞላ ጊዜ ውስጥ እንግዲህ ይገብላችኋል ማለት ነው። ለኔ ይሄው እንደምታዩት ተቀብያለሁ ማለት ነው። ድጋሚም ይሄው የገዘውትን ነው እንግዲህ ቪዲዮ የሰራውላችሁ ማለት ነው። እና ደግሞ እንደዚህ ያወራው ትንሽ ግር ካላችሁ ቴሌግራም ቻናሌን የኮሜንት መጀመሪያው ዲስክሪፕሽን ቦታ ላይ ያስቀምጥላችኋለሁ። ማንኛውም አይነት ጥያቄ መጠየቅ ትችላላችሁ፣ እመለስላችኋለሁ ማለት ነው። ባጭሩ ሪቪዥን ለማድረግ ያህል ዝም ብለን እስቲ ዊዝድሮ የምትለው ቦታ ላይ እንገባለን። ይሄው ከ200 ብር በላይ ነው ማውጣት የምንችለው። ከስር ያለውን አንብቡ ማለት ነው። እንዴት ዊዝድሮ በስንት ሰዓት እንደሚደረግና መቼ እንደሚደረግ ራሱ ይናገራል። ቅድም እንደነገርኳችሁ ማለት ነው። ያልነገርኳችሁ ቢኖር ባንክ አካውንት እቺን እንነካለን። ባንክ ካርድ ማናጅመንት የምትለዋን ያው ቀላል ስለሆነ ነው ዝም ያልኳችሁ። እንግዲህ ያው ሲቢኢ ነው። ከሲቢኢ ሌላ መምረጥ አትችሉም። ያው የሲቢኢ ቁጥራችሁን ስማችሁን እስከናያት አንድም ፊደል ሳትሳሳቱ ትሞላላችሁ ማለት ነው። ደግሞ ወሳኙ የካርድ የምታገኙበትን አሪፍ ያው እዚች ጋር የምታዩትን ፊት ለፊቱ ላይ ሳይን የምትለዋለች ቀን በቀን እሷን ስትነኩ 5 ብር ይሰጣችኋል ማለት ነው። ቀን በቀን ማለት ነው። ይሄው እንደምትመለከቱት ኮንፊርም ብሎኛል። መጥቼ ሳይው እንደምትመለከቱት 5 ብር ሰጥቶኛል ማለት ነው። ሁሌ ቀን በቀን በየ24 ሰዓት 5 ብር ይሰጣችኋል ማለት ነው።
እጥር ምጥን አድርጌ እንግዲህ በዚህ አሰናዳሁላችሁ። የቪዲዮ አሪፍ ሆኖ ካያችሁ ላይክ ማድረግ እንዳትረሱ። እንደዚህ አይነት ተጨማሪ ቪዲዮ የምትፈልጉ ከሆነ ኮመንት ላይ አሳውቁኝ። ጥያቄ ከሆነባችሁ ደግሞ ኮመንት ላይ ወይ ቴሌግራም ላይ መጠየቅ ትችላላችሁ። እስከ ቀጣይ